እዚህ ጋር የምታዩት እንግዲህ የምትገርም ኤሊ ናት። ፍሬንድሺፕ ፓርክ ውስጥ የምትገኝ በቃ ኤሊ ናት። እንግዲህ ኤሊ ረጅም ዓመት እንደሚቆይ ይታወቃል። እንግዲህ ቦታ ረጅም ዓመት ይቆያል ተብሎ እንደምሳሌ የተቀመጠች ናት። ብዙ ዓመት እኮ ነው የምትኖረው። ታወቀ ነው ኤሊ በጣም ነው እንጂ በጣም ከመቶ ዓመት በላይ ነው የምትኖረው። በጣም እና ታምራለች። ማነው ስሟ? ስንቄ ነው። ሸራተን ነው ይሄ አካባቢ አይደል? ሸራተን በጣም አሁን ድሮ ታውቀዋለህ? አይ ሸራተን በጣም የሚገርም ቦታ ነው። ይሄ በጣም በአዲስ መልክ የተሰራ ቦታ ነው። ደስ ይላል። ውጭ ጉዳይ ሚኒስቴር እዚህ ጀርባው ማለት ነው። ጀርባው በጣም ደስ ይላል። ጀርባው ላይ ያለ እኮ ነው። ብዙ እሁድ እኮ ሰርገኞች እዚህ ጋር ነው የሚያከብሩት የነበረ። የሰርግ ስነ ስርዓት እዚህ ጋር ይከናወናል። በተለያዩ በአዝማሪ ከተለያየ ቦታ መጥተው እኮ ነው እዚህ አዲስ አበባ ያሉ ሳይሆን ከተለያየ ክልል መጥተው ራሱ እዚህ ጋር በጣም ነው የሚያከብሩት። በጣም ደስ ይላል። ፊልም ምናምን ራሱ እኮ ቀረጻ ይከናወንበታል። በጣም ያምራል። እዛ ጋር ደግሞ ሳይንስ ሙዚየም ነው ምናምን አለ አይደለ? ሳይንስ ሙዚየም አዲስ የተከፈተው ከ3 ዓመት በፊት ከ3 ዓመት ዶክተር አብይ ናቸው ያስከፈቱት። እሳቸው አስጀምሮታል። ይህንንም በቅርብ ሰዓት ነው የመንገዱ አቋራጭ ራሱ የወጣው። በጣም ደስ የሚል ቦታ ነው። እኛ ያየነውን እናንተም እንድታዩልን ቪዲዮን ላይክ ማድረጋችሁን አትርሱ። ደግሞ በፊት ለፊቱ ደግሞ የሸራተንን መግቢያ የተለያዩ የውጭ ዜጎች እየመጡ ስብሰባ የሚያከናውኑበት ቦታ ነው። እሱን የማሳያችሁ ይሆናል። ምን ያህል ለውጥ እንዳለው አካባቢው ምን ያህል እንዴት እንዳማረ የምናይ ይሆናል። እንግዲህ እስከ መጨረሻው አብራችሁን እንድትሆኑ እንደማትሰላችሁ እርግጠኛ ነኝ። ቆንጆ ነገር ነው ማሳያችሁ። ላይክ እያደረጋችሁ ተከተሉኝ። ይህ የተለያዩ ሀገራት ባንዲሮችን ነው የሚገልጸው። እዚህ ጋር የደቡብ አፍሪካ አለ፣ የተለያዩ ሀገሮች አሉ። እንግዲህ በትክክል ለመጥራት ይከብደኛል፣ ግን ብዙ ሀገራትን የሚወክል ነው። እዚህ ጋር ያሉ አንዳንድ ባንዲራዎች ሊቀየሩ ሊታጠቡ ወርደው ነው መሰለኝ የሉም፣ ግን ብዙዎችን አቅፎን ያዘ። እንደሚታወቀው ሸራተን ኢንተርናሽናል የሆነ ሆቴል ነው፣ ታወቀ ነው። ኢንተርናሽናል ብራንድ ነው እና ደስ ይላል በጣም። አየሩም አሁን ክረምት ወቅት ስለሆነ አየሩ በጣም ደስ ይላል። በጣም ኢትዮጵያ የናፈቃችሁ ሰዎች ምን እንደምትመስል እያሳየኋችሁ ነው። በተለይ አዲስ አበባን ከዚህ በፊት የምታውቋትና አሁን ያለውን ለውጥ በይፋ የምታዩት ይሆናል። ትደሰታላችሁ። የምሬ ነው ብላችሁ እስከ መጨረሻው ይሁን። በጣም ደስ የሚል ነገርም ይዤ መጥቻለሁ። መጨረሻ ላይ የምታዩት ነገር ደግሞ አጓጊ ነው። እጅግ በጣም እኔ ራሱ ተገርሜያለሁ እስከ ዛሬ እንደዚህ አይነት ቦታ ባለማየቴ። ግን ደስ የሚለው ነገር ዛሬ አይቼዋለሁ። ለእናንተም ይህ ቦታ እንዳያመልጣችሁ ብዬ ነው ይዤ የመጣሁትኝ። ተደሰቱልኝ፣ እንዳታቋርጡት። ቪዲዮውን ማቋረጥ የምር በቃ ራሳችሁ ላይ በቃ መጫወት ማለት ነው። ምክንያቱም ቆንጆ ነገር አለ፣ ከዚህ የበለጠ የተሻለ ነገር አሁን ማሳያችሁ ይሆናል። አብረን እንጓዛለን። በእግሬ እየሄድኩኝ ስለሆነ ደክሞኝ ነው ትንሽ አየር የሚቆራረጥብኝ። ምክንያቱም ለእናንተ ስል ማልሆነው ነገር የለም። በእግሬ እየዞርኩ ነው ማስቃኛችሁ። በመኪና ቢሆን ፍጥነት ስለሚኖረው በደንብ ለመቃኘት አይሆንም። ለዛ ብዬ ነው። እዚህ አካባቢ ደግሞ ትንሽ እንደሄድን ወዳጅነት ፓርክ እናገኘዋለን። ወዳጅነት ፓርክ ማለት ያው በቃ ፍሬንድሺፕ ማለት ነው። አንድነትን፣ ፍቅርን ለመግለጽ የተዘጋጀ ቦታ ነው። በጣም ደስ የሚል ነገር ነው ያለው እና ሁሉንም ነገር እናየዋለን። ምንም ማቋረጥ የለም። ትቀጥላለህ፣ እስከ መጨረሻው ትሄዳለህ። ከዛም በኋላ
ወዳጅነት ፓርክ አሁን ትንሽ መግቢያው ተወሰናለሁ። አሁን ባንዲራው ምናምን ማሳያችሁ ሻራተን ነው። ከሻራተን ቀጥሎ ደግሞ ትልቁ የንግድ ባንክ ፎቅ ይገኛል። ያው ብዙዎቹ ሰዎች ይህንን ያውቁታል። ለማንኛውም እዚህ አካባቢ የተለያዩ ሰዎች ለመዝናናት ፎቶ ለመነሳት ስለሚመጡ እዚህ ጋር ካሜራማኖች ይገኛሉ። ፊት ለፊቱ ያ ወዳጅነት ፍሬንድሺፕ ፓርክ ደርሰናል። በጣም ደስ የሚል ነገር። ይሄ የሻራተን መግቢያ በሩ ነው። እንደምታዩት ባለስልጣናት፣ ባለሀብቶች እየገቡ ነው። እኔ ልገባ ነበር ግን ዛሬ ፕሮግራሚ ስላልሆነ ነው። ሌላ ጊዜ ገብቼ ማሳያችሁ ይሆናል። ወዳጅነት ፓርክንም አሁን ከፊት ለፊት የምታገኙት ወዳጅነት ብሎ በቀይ እንጂ ደግሞ ወደ ቤተ መንግስቱ መውጫ ዳገቷ ናት። ሸራተን ከታች ከሜክሲኮ ምናምን ከአምባሳደር አካባቢ ስንመጣ ወደ ላይ ወደ ስላሴ ወይም ደግሞ ግቢ ገብርኤል ወይም ቤተ መንግስቱ መውጫ ላይ ነው ያለችው። እላይ ሁኜ ደግሞ ቪውን ወደ ታች ወደ ሜክሲኮ ያለው ማሳያችሁ ይሆናል። ወደ ሸራተን ያለው እላይ ዳገቷ ጋር ወጥቼ እና እስካሁን ያለው ነገር ቆንጆ እንደሆነ አይ አም ሹር እርግጠኛ ነኝ። እና አብራችሁኝ ቆዩ። ዳገቱ ጋር ነው አሁን ያለ ነው ማለት ነው። ይሄ ሳይንስ ሙዚየም ነው። በጣም ያምራል፣ በጣም ያምራል። ደስ የሚል እንትን እኮ ነው ያለው ነገራችን ላይ ቪው ቆንጆ ነው። እና እዚህ ጋር የተለያዩ በትምህርታቸው ጎበዝ የሆኑ በሳይንስ እውቀታቸው የላቁ ተማሪዎች እዚህ መጥተው ሮቦቲክ የሆኑ አንዳንድ ነገሮች ሳይንሳዊ ነገሮችን ጥናት ይደረጋል። በጣም ትልቅ ስራ ከተሰራው ስራ መካከል አንዱ ይሄ ነው። የኮሪደሩ ቢባልም ይሄ ግን እውቀትን የሚገነባ የህፃናትን ጭንቅላት የሚያሳድግ በመሆኑ በጣም ደስ የሚል ነው። እንደምታዩት የጭንቅላት ቅርጽ ነው ያለው፣ ክብ ነው፣ ደስ ይላል። እንደዚህ አይነት ስራዎች ቢበዙ በጣም እኔም ደስ ይለኛል። ዳገቱ ደክሞኝ ነው። እስኪ ለዚህ ጉልበት እንዳገኝ ላይክ አድርጉልኝ። አንታየማ ገንደልከኝ። እንግዲህ ያው ከቤተ መንግስቱ በላይ ወይም ከሸራተን ላይ ሆነን የተገኘን ነው። ይህ የኢትዮጵያ ንግድ ባንክ እና ሜክሲኮ ዙሪያ ነው የሚታየው። በጣም ደስ የሚል ቦታ ነው የሚያሳያችሁ። ጥልቀቱ ራሱ እንዴት እንደሚያምራየው በጣም ደስ ይላል። ይህ እንግዲህ አንድነት ፓርክ ወይም ይቅርታ ወዳጅነት ፓርክ ፍሬንድሺፕ ነው ዛሬ ይዤላችሁ የመጣሁት ቪዲዮ። እርግጠኛ ነኝ በጣም እንደምትወዱትና ቪዲዮ ደግሞ ለተለያዩ ሰዎች እንዲዳረስ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር አድርጉልኝ ቪዲዮ እንዲያድግ። በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ። አዲስ አበባ ላይ ከባድ የሆነ ዝናብ እየዘነበ ነው። በዛሬው ዕለት በጣም ከፍተኛ የሆነ ዝናብ እየዘነበ ነው። ይሄ ዝናብ በክፍለ ሀገር ምናምን ላይ ቢሆን እንዴት ደስ ይል ነበር። ግን አዲስ አበባ ኮሪደሩን እያጠጣው ነው የሚገኘው ይሄ ዝናብ ማለት ነው። አሁን ወደ 4 ኪሎ አካባቢ ቀበና አካባቢ ነው የምንገኘው። በጣም ከባድ የሆነ ዝናብ እየዘነበ ነው የሚገኘው። እንግዲህ አዲስ አበባ ላይ ያለው ዝናብ ይሄን ይመስላል። በጣም ጃንጥላ ራሱ ይዞ ለመሄድ ይከብዳል። ጃንጥላውን ብትንትኑን ነው የሚያወጣ እና ዛፎቹ እንቅስቃሴ ራሱ በጣም የሚገርም ነው። ንፋሱ አደገኛ ነው ያለው ንፋስ ምናምን ያው እንደምትወዱት እርግጠኛ ነኝ።